በዚችም ቀን ለስሙናይን በስተምዕራብ በካላ አውራጃ ቢጽር ከሚባል መንደር ቅዱሳን አባ ኤሲና እህቱ ቴክላ በሰማዕትነት አረፉ። ይህም አባ ኤሲ እጅግ ብዙ ገንዘብ ቦታዎችና በጎችም አሉት። የበጎቹንም ጠጉር ሽያጭ ለድሆችና ለችግረኞች ምጽዋት አድርጎ ይሰጥ ነበር። እርሱ እግዚአብሔርን እጅግ ይፈራ ነበርና። እህቱ ቴክላም እንደርሱ እግዚአብሔርን የምትፈራ ናት። የአባታቸውም ስም ኤልያስ የእናታቸውም ስም ማርያም ይባላል። እነርሱም ልጃቸውን ኤሲን የተወደድክ ልጃችን ሆይ በሕይወታችን ሳለን ልናጋባህና በአንተ ደስ እንዲለን እንወዳለን ብለው ለመኑት። እርሱ ግን ይህን አልወደደም። እንዲህም አላቸው፣ የተባረካቸው አባቴና እናቴ ሆይ ጸልዩልኝ፣ የምታዝዙኝንም ሁሉ በደስታ እቀበላለሁ። ስለ ጋብቻ ግን አትናገሩኝ፣ አላደርገውምና አላቸው። ከዚያን ጊዜ ወዲህ ስለ ጋብቻ ከቶ አልተናገሩትም። እጅግም ይወዱት ነበርና። ከዚህ በኋላ ዕድሜውም 20 ዓመት ሲሆነው አባቱ ሞተ። ከጥቂት ቀኖችም በኋላ እናቱ ሞተች። ከሃዲ ንጉሥ ዲዮቅልጥያኖስም በዚያ ወራት ሰው ሁሉ ለጣዖት እንዲሰግድ አዘዘ። ቅዱስ ኤሲም የንግድ ዕቃውን ይሸጥ ዘንድ ወደ እስክንድርያ ሄደ። ለአባ ኤሲም በእስክንድርያ ሀገር ጳውሎስ የሚባል ወዳጅ አለው። እርሱም ጽኑ በሆነ ደዌ ታሞ ነበር። ከደዌውም እስከሚድን ድረስ አባ ኤሲ በእርሱ ዘንድ ተቀመጠ። በዚያም ወራት በክርስቲያን ወገኖች ላይ ታላቅ መከራ ሆኖ ነበር። እኒህ የከበሩ ኤሲና ወዳጁ ጳውሎስ ጣፋጭና መልካም የሆነውን መብል በገንዘባቸው እየገዙ በእስክንድርያ ሀገር ለሚኖሩ ቅዱሳን ይወስዳሉ። እንዲሁም ክብር ይግባውና በጌታቸው ኢየሱስ ስም የታሰሩትን ይጎበኟቸዋል፣ ያረጋጓቸዋል፣ እንደ ባሮችም ያገለግሏቸው ነበር። እኒህ ቅዱሳን የሰማዕትነት አክሊልን እናንተ ትቀበሉ ዘንድ አላችሁ ብለው በእነርሱ ላይ ትንቢት ተናገሩ። በዚህም ወራት የሄርማኖስ ልጅ ቅዱስ ፊቅጦርን ወደ እስክንድርያ ሀገር አመጡት። አባ ኤሲና ወዳጁ ጳውሎስን ባዩት ጊዜ ያደነቁ፣ መንፈሳዊ ቅናትንም ቀኑበት። እርሱ የዚህን ኃላፊውን ዓለም መንግስት ንቋልና። ከዚህም በኋላ አባ ኤሲ ወደ መኮንኑ ቀርቦ በክብር ባለቤት በጌታችን በኢየሱስ ታመነ። መኮንኑንም ያሰቃዩት ዘንድ አዘዘ። ባለንጋዎችና ብዙ ግርፋትንም ገረፉት። ሕዋሳቱንም በሸቶሎች ሰነጣጠቁ። በስጋውም የችቦ መብራቶች አደረጉ። በሰንሰለትም አሰሩት። ሁለተኛም ነበልባሉ እጅግ ከፍ እስከሚል በማንደጃ ውስጥ እሳትን አነደዱ። አባ ኤሲንም ከውስጡ ጣሉት። እርሱም እንዲህ ብሎ ጸለየ። ጌትነት ገንዘብ የሆነ ጌታዬ ኢየሱስ ክርስቶስ ሆይ 3 ደቂቃን ከነደደ እሳት ዳንኤልን ከአንበሶች አፍ፣ ምስክር ፊቅጦርንም ከውሽባ ቤት እሳት ያዳንካቸው አንተ ነህና እንደነርሱ አድነኝ። የሚረዳኝንም ቸር መልአክ ላክልኝ። ለአንተ ምስጋና ይሁን አለ። ይህንንም ጸሎት በጸለየ ጊዜ እነሆ ሱሪያል መልአክ ከሰማይ ወርዶ አባ ኤሲ ቀኝ ቆመና፣ ጻድቅ ሰው ሆይ ሰላም ለአንተ ይሁን፣ እግዚአብሔር ካንተ ጋር ነውና ከመከራም ሁሉ እርሱ ያድንሃልና አትፍራ አለው። እዚያን ጊዜ እሳቱ ማንደጃ እንደ ቀዝቃዛ ጠል ሆነ። መልአኩም የእቶኑን ግድግዳ ሰንጥቆ የከበረ አባ ኤሲን እጁን ይዞ ያለ ጥፋት በጤና አወጣው። በዚያን ጊዜ አባ ኤሲ ወደ መኮንኑ ሄዶ እንዲህ ብሎ ጮኸ፣ አንተ ከሃዲ ንጉሥና ከረከሱ ጣዖቶች ጋራ እነሆ እፈር አለው። ሕዝቡም ሕያው ሆኖ ያለ ጉዳት አባ ኤሲን ባዩ ጊዜ እጅግ አደነቁ። በአንድ ቃልም እኛ በግልጥ ክርስቲያን ነን፣ በቅዱስ አባ ኤሲ አምላክ እናምናለን ብለው ጮኹ። መኮንኑም ራሶቻቸውን በሰይፍ እንዲቆርጡ አዘዘ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበሉ። ከዚህ በኋላ በአባ ኤሲን ወደ እስር ቤት እንዲወስዱት መኮንኑ አዘዘ። እንዳዛቸው አደረጉ። ለእህቱም ለቴክላ የእግዚአብሔር መልአክ ተገለጠላት። ወንድሟን አባ ኤሲን ትጎበኘው ዘንድ ወደ እስክንድርያ ሀገር እንድትሄድ አዘዛት። ያን ጊዜም ከእንዴናው ከተማ ተነስታ ከባህር ዳርቻ ደረሰች። መንፈሳዊት መርከብም ተገለጸችላት። እመቤታችን ቅድስት ድንግል ማርያምም ከመጥምቁ ዮሐንስ እናት ከኤልሳቤጥ ጋር በውስጧ አለች። አዝነውም ተመለከተቻቸውና እመቤቶቼ ሆይ የደረሰባችሁ ምንድን ነው? አዝናችሁ አያችኋለሁና አለቻቸው። ቅድስት ኤልሳቤጥም በእርጅና የወራት የወለድኩት አንድ ልጅ ነበረኝ፣ ወስደው አድረዱብኝ አለቻት። እመቤታችን ቅድስት ድንግል ማርያምም ለእኔም አንድ ልጅ ነበረኝ፣ እርሱንም ወስደው ሰቅለው ገደሉብኝ አለቻት። ቴክላም እመቤቶቼ ሆይ በእውነት ጽኑ ሐዘን አግኝቷቸዋል አለቻቸው። ይህንም የተነጋገሩ ወንድሟ አባ ኤሲ ወዳለበት አደረሷት። የተገለጹላት እነማን እንደሆኑ ግን አላወቀቻቸውም ነበር። አባ ኤሲም እህቱ ቴክላን ባያት ጊዜ ፈጽሞ ደስ አለው። እርሷም ከእርሱ ጋር በሰማዕትነት ትሞት ዘንድ ተስማማች። ከዚህ በኋላ የሌሊቱ እኩሌታ በሆነ ጊዜ የእግዚአብሔር መልአክ ሱሪያል ለአባ ኤሲ ተገለጠለት። በብርሃናውያን ክንፎቹም ተሸክሞ ወደ ሰማይ አወጣው። ኢየሩሳሌም ሰማያዊትንም አሳየው። ቅዱሳንም ሁሉ ወጥተው ሰላምታ ሰጡት። የሰው አንደበት ስለ እርሷ ሊናገር የማይቻለው ልዕልናዋን ክብሯን አሳየው። በወርቅ በዕንቁ ያጌጡ አደባባዮቿንም ከፀሐይ ብርሃን 7 እጅ የሚበልጥ በውስጧ ያለውንም ብርሃን አሳየው። ስለ ክብር ባለቤት ጌታችን ኢየሱስ ክርስቶስ ስም መከራ የተቀበሉ የጻድቃንና የሰማዕታት መኖሪያቸውን ዳግመኛ አሳየው። ከዚህ በኋላ የእግዚአብሔር መልአክ ወደ ሌላ ቦታ ወሰደውና ታላቅ አዳራሽን ማሳየው። በውስጧም የወርቅ ዕንቁ የተሸለሙ 300 ምሰሶዎች አሉ። ዙፋኖችም በዕንቁ የተሸለሙ አሉ። በዚያም አዳራሽ ውስጥ 200 ጭፍሮች ቆመው ነበር። እነርሱም በወርቅ ዝናር የታጠቁ ያጌጡ ናቸው። ከእርሳቸውም እያንዳንዱ ርዝመቱ 15 ክንድ ይሆናል። እኔም ኤሲ ያንን መልአክ ዓለም ሰዎች ውስጥ በዚህ አዳራሽ አምሳል ማንም ሊሰራ የማይቻለው ይህ አዳራሽ ለማን ነው አልኩት። መልአኩም እንዲህ አለኝ፣ ወንድሜ አባ ኤሲ ሆይ የምድር ነገሥታት ሁሉ ከዓለም ሁሉ ጋር ቢሰበሰቡ ይህን አዳራሽ
ከእሊህ ከሦስቱ መቶ ምሰሶዎች የአንዱ ምሰሶ ሽያጭ ዋጋ አይችሉም አለኝ። እኔም አይቼ አደነቅሁ፣ እግዚአብሔርን አመሰገንሁ። ሁለተኛም ይህ የከበረ ያማረ ታላቅ አዳራሽ ለማን ይሆናል አልኩት። የአምላክም የሰራዊት አለቃ ለነበረ ለሄርማኖስ ልጅ የሰማዕቱ ፊቅጦር ይህ ሁሉ ተሰጠ አለኝ። እርሱም ምድራዊ መንግስትን፣ ሽልማቱን፣ ጌጡን፣ ክብሩንም ሁሉ ንቆትቶ መከራ መስቀሉን ተሸክሞ የክብር ባለቤት የሆነ እየታየ ክርስቶስን ተከትሏልና፣ ስለዚህ ስለ ኃላፊው ምድራዊ መንግስት ፈንታ የማይጠፋ መንግስትን እግዚአብሔር ሰጠው አለኝ። ዳግመኛም እንዲህ ብዬ ጠየቅኩት፣ እኒህ ዙፋኖች፣ እኒህ የፍሬያማ ፍሬያቸው ያማረ እንጨቶችስ፣ እሊህ የሚያበሩ አክሊሎች ምንድናቸው አልኩት። እርሱም እንዲህ አለኝ፣ አባ ዮሴፍ ሆይ እሊህ የእረፍትና የተድላ ደስታ ቦታዎች የቅዱሳን ሰማዕታት መታሰቢያቸው በምድር ላይ ለሚያደርጉት ሰዎች እግዚአብሔር ያዘጋጀላቸው ናቸው። አባ ዮሴፍ ሆይ ስማ፣ እኔ ላስረዳ። በሰማዕትነት በስማቸው ቤተ ክርስቲያንን የሚሰራ ሰው ሁሉ ወይም ስጋቸውን የገነዘ ወይም መስዋዕትን የሰጠ መብራትንም ሆነ የተራበ ያበላ የተራቆተም ያለበሰ ወይም ለቤተ ክርስቲያን መጻሕፍትን ገዝቶ የሰጠ ወይም ገድላቸውን ምስክርነታቸውን የጻፈ በችሎታው መጠን በመታሰቢያቸው ቀን በጎ ስራ የሰራ ቀዝቃዛ የጽዋ ውሃ የሰጠ ዋጋውን አያጣም ብሎ ክብር ይግባውና ጌታችን በከበረ ወንጌል እንደተናገረ አለኝ። ከሰማዕታት ለአንዱ ወይም ከጻድቃን መታሰቢያቸውን ሲያደርግ የነበረ ሰው በሞተ ጊዜ ያ ሰማዕት ወይም ያ ጻድቅ መጥቶ ክብር ይግባውና በጌታችን በኢየሱስ ፊት ይሰግዳል። ጌታዬና ፈጣሪ ሆይ በምድር መታሰቢያን ስታደርግ ኑራለችና ይህችን ነፍስ ስጠኝ ይላል። እርሷንም ይሰጠዋል። እርሱም ተቀብሎ ወደዚህ ተድላ ደስታ ወዳለበት ቦታ ያስገባታል። ያች ነፍስ እጅግ ኃጢአተኛ ከሆነች ግን ከእግዚአብሔር ዘንድ ቃል ይወጣል። በመላእክት አለቃ በሚካኤልም አፍ እንዲህ ተብሎ ይነገራል። ሁሉን የያዘ እግዚአብሔር ያችን ነፍስ ለአንዲት ቅጽበት አንድ ጊዜ እንዲወረውሯት አዘዘ። ከዚያም በኋላ ስለ እርሷ ለማለደ ለዚያ ሰማዕት ወይም ለጻድቁ ይስጡት ይላል። እንደዚህም ለዚያ ሰማዕት ወይም ለጻድቁ ትሰጠዋለች። እርሱም ተቀብሎ ይወስዳታል። በመጠመቂያም ውስጥ ያጠምቋታል። ያማሩ ልብሶችን አልብሰው ከነዚያ ከምታያቸው ዙፋኖች በአንዱ ዙፋን ላይ ከምታያቸውም ዙፋኖች በአንዱ ዙፋን ላይ ያስቀምጧታል። በማይጠፋ አክሊልም ይጋርዷታል። ከቅዱሳን ሁሉ ጋር ደስ እያላት ለዘላለሙ ትኖራለች። ከዚህ በኋላ ያ መልአክ ተሸክሞ ወደ እስር ቤት መለሰኝ። ሰላምታም ሰጥቶኝ ወደ ሰማይ አረገ። እኔም ስለከበረ ስሙ ለሚጋደሉ ስለሚሰጥ ታላቅ ሀብት እጅግ አደነቅኩኝ። በነጋም ጊዜ ቅዱስ አባ ዮሴን ከእህቱ ቴክላ ጋር ያመጡት ዘንድ መኮንኑ አዘዘ። መምጥተውም በጽኑ ስቃይ በተሽከርካሪዎች በመሳሪያ በሳት ቃጠሎ በብረት ችንካሮች የራሳቸውን ቆዳ በመግረፍ አሰቃዩአቸው። እግዚአብሔርም ያለ ጉዳት በጤና አስነሳቸው። ከስቃያቸውም የተነሳ በሰለቸ ጊዜ ወደ ላይኛው ግብጽ ይወስዷቸው ዘንድ ለእንዴናው አገር መኮንን አሳልፎ ሰጣቸው። 8 ቀንም ያህል እንደተጓዙ መርከቢቱ ከባህሩ ዳር ቆመች። መኮንንም ራሶቻቸውን በሰፊ እንዲቆርጡ አዘዘ። ቅዱሳን አባ ዮሴና እህቱ ቴክላም እጅግ ደስ አላቸው። ጸሎታቸውንም ጸልየው በፈጸሙ ጊዜ በሰይፍ ራሶቻቸውን ቆረጧቸው። እግዚአብሔርም ሰንጡፍ ከሚባል አገር ስሙ ኦሪ የሚባለውን ቄስ የቅዱሳንን ስጋቸውን እንዲያነሳ አዘዘው። እርሱም አንስቶ ወስዶ አጥኖ ባማሩ ልብሶች ገነዛቸው። የመከራውን ወራት እስኪፈጸም በንጹህ ቦታ ኖራቸው። ከእርሳቸውም ታላላቅ ታምራት ተገለጡ። ከእርሱም ጋር በሰማዕትነት የሞቱ ቁጥራቸው 477 ነፍስ ናቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ዘላለሙ አሜን። ሰላም እብል ለዘዚአከ ናላ በተሰትሮ መጥባይት ዘሐመ ወለነድ በነበልባላ ኤሲ ክሉል በትርሲተ ብርሃን ቀጸላ ወሰላም ካይበ ለእህትከ ቴክላ በቆባ ማርያም ረፍት ዘተቀብአ አባላ ሰላም ለክሙ አይብራነ ቴክላ ወኤሲ አንስት ዘምስለ ብእሲ አምሳለ አበዊ አነ እስመ ነግድ ወፈላሲ ከመታንግፉኒ እምዘ ጸናሐኒ ከይሲ ውስተ ኃይልክሙ ልብየ ርየሲ። በዚህችም ቀን በደማስቆ የተከበረ አባት አባ ዮሐንስ አረፈ። ይህም ቅዱስ ከደማስቆ ከበርቴዎችና ከታላላቆች ወገን መንሱር ለሚባል ሰው ልጅ ነው። በጥበብና በፈሪሃ እግዚአብሔርም አደገ። የቀርሊ ፈላስፋ ከሆነ ቅልፋ ከሚባል ቁልዝማዊ መነኮስ መምህሩ ዘንድ የፍልስፍና ትምህርትን ተማረ። ትምህርቱንም ሲጨርስ ቁልዝማዊ መምህሩን ተሰናብቶ ወደ ከበረ ሊቅ አባ ሰማዕት ሊቀ ሳበ ሰማዕት ገዳም ሄደ። አባቱም በሞተ ጊዜ ለአገረ ገዢው ጸሐፊ ሆነ። ሕግን ምስጢሩን አይሰውርም። በዚያም ወራት የካህዲው ልጅ ሊዮን ልጅ ቆስጠንጢኖስ ተነስቶ በአምላክ ፈቃድ ስለተሳሉ ስዕሎች ጸብ በማንሳት አብያተ ክርስቲያናትን አወከ። ይህም አባ ዮሐንስ የቤተ ክርስቲያን ሹመት ሳይኖረው በቀናች ሃይማኖት እያጸናቸው በአምላክ ፈቃድ ለተሳሉ ስዕሎችም ስግደት እንደሚገባ ምስክር ከቅዱሳት መጻሕፍት እያመጣ የሚጽፍና ወደ ምእመናን ሁሉ የሚልክ ሆነ። ከሃዲው ቆስጠንጢኖስም በሰማ ጊዜ ጥርሱን አፋጨ። በዮሐንስ ብዕር አምሳል የሚጽፍ ጸሐፊንም ፈልጎ በዮሐንስ ብዕር
አምሳያ እንዲህ ብሎ አጻፈ። ካንተ ዘንድ ያለ ዮሐንስ ካንተ ጋር ተዋግቼ አገርህን ማርክ ዘንድ ይህን ደብዳቤ ጽፎ ላከልኝ ብሎ በወንጀል ለደማስቆ ገዢ ላከለት። በሰማ ጊዜም እውነት ስለመሰለው በሚጽፍባት ቀኝ እጁን ቆረጠው። አባ ዮሐንስም በሚጽፍባት ቀኝ እጁን ቆረጠው። አባ ዮሐንስም የተቆረጠች እጁን ይዞ ወደ እመቤታችን ቅድስት ድንግል ማርያም ስዕል ሂዶ በብዙም እንዲህ ብሎ ለመናት። እመቤቴ ሆይ ለስዕልሽ መስገድ እንደሚገባ በተጣላው ጊዜ አይደለምን ይሁ መቆረጥ የደረሰብኝ? አሁንም በቸርነትሽ ፈውሽኝ። አንቺ በስራው ሁሉ ላይ ችሎታለሽና። ይህንንም ብሎ ጥቂት አንቀላፋ። በእንቅልፉም ሳለ እመቤታችን ቅድስት ድንግል ማርያም ተገለጸችና እጁን እንደ ቀድሞ መለሰለችለት። በነቃም ጊዜ ድና አገኛት። እግዚአብሔርንም አመሰገነው። ቅድስት ድንግል እመቤታችን ማርያምንም አመሰገነት። ከዚህ በኋላ ወደ ገዳም ሄዶ መነኮሰ። አበምኔቱም የምንኩስናን ስርዓት ያስተምረው ዘንድ ለአንድ ሽማግሌ መንፈሳዊ አባት ሰጠው። ሽማግሌውም ልጅ ዮሐንስ ወይ ከአፋዊት ከሆነች ከትምህርትህ ምን አታድርግ፣ ግን ዝምታን ተማር አለው። ከትሕትናውም ብዛት የተነሳ ሰይጣን ድል ነሳው። ከዕለታትም በአንዲቷ ከመነኮሳቱ አንዱ ሽማግሌ ሞተ። መነኮሳቱም ስለ ወንድማቸው ሙሾ እንዲያወጡለት አባ ዮሐንስን ለመኑት። አባ ዮሐንስም ከሽማግሌው መምሬ ትእዛዝ የተነሳ እኔ እፈራለሁ አላቸው። ለማንም አይገለጥም አሉት። ምልጃንም ባበዙበት ጊዜ ለሚሰማት ሁሉ የምታሳዝን ሙሾ ደረሰ። መምሩም አውቆ በእርሱ ላይ ተቆጣ፣ ከበዓቱም አባረረው። እርሱም አባ ዮሐንስ ወደ አረጋውያን ሁሉ ተማጠነ። ሽማግሌውም ይቅርታ እንዲያደርግ ግድ ባሉት ጊዜ መነኮሳቱን የመጸዳጃ ቤት የጠረገ እንደሆነ ምሬዋለሁ አለ። አባ ዮሐንስም ሰምቶ መንፈሳዊ መምሩ እንዳዘዘው አደረገ። እርሱም ቅንነቱንና ትሩፋቱን አይቶ በደስታ ተቀብሎ ወደ ማደሪያው አስገባው። እመቤታችን ቅድስት ማርያምም አረጋዊ መምሩን ድርሳናትን መድረስን እንዳይከለክለው አዘዘችው። ከዚህም በኋላ ብዙ ድርሳናት ደረሰ። የኢየሩሳሌም ሊቀ ጳጳሳት ቅስና ሾመው። በአምላክ ፈቃድም ስለተሳሉ ስዕሎች ክብር ስለቀናች ሃይማኖትም ነገስታቱና መኳንንቱን ሲዘልፋቸው ኖረ። ወደ ሽምግልና በደረሰ ጊዜ ወደ ወደደው ክርስቶስ ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱስ በጻድቁ ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ዘላለሙ አሜን። ሰላም እብል እንዘ እነግር ጽድቆ ለዮሐንስ ዘደማስቆ ሰበ መምህሩ አረጋዊ እምደሪሰ ድርሳን አስተርህቆ አሳሄደ ገቶ ማርያም በዘይፌጽም ጻይቆ እስከ በርስአን ጥሉል አይረፈ አልጺቆ። በዚችም ቀን የደብረ ድማ ገዳም አበምኔት ቅዱስ አባት ተክለ አልፋል አረፈ። ዳግመኛም በክርስቶስ የሚታመን የገብረ ማርያም የረፍቱ መታሰቢያ ነው። እርሱም የሰማዕታትና የጻድቃንን በረፍታቸው ቀን ለእያንዳንዱ ርሁባንን በማጥገብ የተራቁትንም በማልበስ መታሰቢያቸውንም የሚያደርግ ነው። እንዲህም ባለ ስራ ላይ ያለ ያን ጊዜ እስላሞች ወደ ሸዋ ሀገር መጡ። እርሱም ያማሩ ልብሶችን ለብሶ ቤተ ክርስቲያን ሄዶ ገብቶ ጸሎትን ጸለየ። ሲጸለይም እስላሞች ወደ እርሱ መጥተው ራሱን በሰይፍ ቆረጡ። የሰማዕትነት አክሊልን በመንግስተ ሰማያት ተቀበለ። እግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ሁሉ ጸሎት ይማረን፣ በረከታቸው ከእኛ ጋር ትኖር ዘላለሙ አሜን።